ደንጋጭ መልእክት ለመላ ኢትዮጵያኖች ተላልፏል። አርቲስት ነጻነት ወርቅነህን በተመለከተ ይህ መልእክት ሁላችንንም ይመለከታል። ነጻነት ያለንን ፍቅር ማሳያ ነው ተብሏል። ለአርቲስት ነጻነት ወርቅነህ ልጆች ማሳደጊያ ጎፈንድሚ ተከፍቶም መላ ኢትዮጵያኖች ትብብር ተጠይቋል። ኢቢኤስ ቴሌቪዥን ለአርቲስት ነጻነት ወርቅነህን በተመለከተ የተላለፉት ፕሮግራሞችን ከዩቲዩብ የሚገኝ ገቢ ለቤተሰቦቹ ለመስጠት ቃል ገብቷል። በቃኝ ሊባል የሚችል ነገር ጥቀሽ። ህይወት መላ ኢትዮጵያኖች ለአርቲስት ነጻነት ወርቅነህ ያለንን ፍቅር የምናሳየው ቤተሰቦቹን በመደገፍ ነው ተብሏል። የእናንተን አስተያየት በአስተያየት መስጫ ክልል ስጡን። ለአርቲስት ነጻነት ወርቅነህ ያላችሁን ፍቅር አሳዩ። I want to say he was a great husband. He was always there when I needed him. He was always there for my two little sisters as well. He was the man I needed to grow up to be the man I am today. እድል ጠማማ ይላል። ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ አይድል ጠማማ። አይዞን እግዚአብሔር ያበርታችሁ። አይዞን ጠንከር በል። እንግዲህ ንጹህም በርትተሽ ነማሎንን እንድታበረች ፈጣሪ አቅምና ጉልበት መጽናናቱን ይስጣችሁ። አሜን። ሁሉም ኢትዮጵያዊ ደግሞ ለነጻነት ያለውን ፍቅር በህልፈቱ እንዳሳየን ሁሉ ለቤተሰቡም ያለንን ድጋፍ እገዛ በጋራ ቆመን እንድናሳይ በፈጣሪ ስም ካደራ ጭምር መልእክቴን አስተላልፋለሁ።